ከሚስቴ ጋር ያለን ቶሎ በመጨረስ ምክንያት ለብዙ ጊዜ ተቃቅረን መጨረሻ ላይ ተለያየን። አሁን ግን ከአዲሷ ጓደኛዬ ጋር ቶሎ መጨረስ የሚባል ነገር የለምና ይሄ ነገር አሰርተውብኝ ነው ማለት ነው ወይ ብሎ የጠየቀኝ አንድ ታካሚ ያለና አብዛኞቻችሁ ከሚስታችሁ ጋር ግንኙነት ስታደርጉ ቶሎ መጨረስ ወይም ደግሞ ብልት መውደቅ ያጋጥማችኋል። ከሌላ ሴት ጋር ስታደርጉ ግን ይሄ ነገር አያጋጥማችሁምና ለምን እንደሆነ ልንገራችሁ። በመጀመሪያ ሲቹዌሽናል ፕሪማቹር ኢጃኩሌሽን የምንለው አለ። ማለትም ቦታ፣ ሁኔታ፣ ሰው እየመረጠ ቶሎ የምትጨርሱበት ሁኔታ ማለት ነው። ታዲያ ይሄ ጉዳይ የሚፈጠረው ብዙ ጊዜ ከውጥረት ወይ ከጭንቀት ጋር በተያያዘ ሲሆን አብዛኛው ጊዜ ሚስታችሁ ጋር ወይ ግጭት በሚኖርበት ሰዓት ወይም ደግሞ አጉል ነገር ከተናገረቻችሁ ወይም ደግሞ ፐርፎርማንሳችሁን እናንተ የምታጣጥልባችሁ ከሆነና ውስጥ ስሜታችሁ የተነካ ከሆነ ያ ፍርሃት ያ ጭንቀት ቶሎ እንድጨርሱ ያደርጋችኋል። ታዲያ ሁለተኛው ሴት ጋር ስትሄዱ እንደዚህ አይነት ነገር ማያጋጥማችሁ ከሆነ ለረጅም ጊዜ ልቆዩ ትችላላችሁ። ስለዚህ ይሄ ነገር በራሳችሁ ማከም ትችላላችሁ። ምን ማድረግ አለባችሁ? ከዚህ በፊት ነግሬያችኋለሁ። ነገር ግን እንደዚህ አይነት ሁኔታ ሲያጋጥማችሁና በሁሉም ሁኔታ ላይ ግን ስንፈተ ወሲብ ያጋጥማችሁ ከሆነ በቂ ምርመራ ተደርጎላችሁ ሆርሞናችሁ ቼክ ተደርጎ በቂ የሆነ ሕክምና ያስፈልጋችኋል። ታዲያ ይሄን ሕክምና ለምትፈልጉ ደግሞ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም